ከላይ አድርገው ሙሉ ሽሮ የለም እና አልተገኘም ማለት ቢረፍድባችሁ የትም ቦታ ሳታውሩ እንዳትወጡ። እንዴት ዋላችሁ? የዛሬ አባዎች የነገ ቶፒክ ይሄ እኮ ነው የሚያስብለው። ጉድ ነው የሚያስብለው። የእውነቴን ነው የምላችሁ። ብላችሁ ጮራሱ ያንስበታል። ሰማችሁ? ሊያሾ የተከራየችበት አፓርታማ ምንጣፍ አጥባ ወገቧ እስኪሰበር ምንጣፏ አጥባ አስጥታ ጎረቤት ሰረቀኝ ትላለች ነው ያልኩት። አሁን ደግሞ ሽሮ አስጥታ ሽሮን እንዳለ ሰርቅ አልኳት። ከነትሪው ሄዱ። ጓደኛዋ ቱቱ ጎረቤት እያንኳኳች ሽሮ የሰረቀ ምንጣፍ ጠፋ፣ ሽሮ ሰረቀ ትላለች። ምን አይነት ቤት ውስጥ ቢኖሩ ነው እንዲህ ጭልፋና ማንካ እየተሰራረቁ ከጎረቤት ጋር? እኔማ ሽሮውን በልታው ይሆን አልኩ። ደግሞ ክክ ነው ካልተፈጨ ሽሮ አይሆንም። እኔ የምለው ሊያይ ከዚህ በፊትም እኮ የተጣላ ነው። ድስት ሙሉ ሽሮ ጠፋብኝ ብለሽ ነው እኮ። በዛ እኮ ነው የተጣላ ነው። ኪሳችንን እንፈትሽ። አሁን ከሊያ ቤት ሽሮ ተሰረቀ፣ ምንጣፍስ? እሺ ምን አይነት ጎረቤቶች ነው ያሉሽ? በእናትሽ ምን አይነት ጎረቤት ነው ያለሽ? ይሄ እኮ የሚገርም እኮ ነው። በእውነት ነው የምላችሁ። እንደው አፓርታማው ካሜራ የለውም? ወደ ቤቴ ስትገቡ ካሜራ አለ። መጀመሪያ ተጠይቃችሁ ካሜራው ማናችሁ ምናምን ብሎ ደውሉ ነው ያልሻቸው። የት አለ ያ ካሜራ? ዘግተውት ነው? ጠፍቶ ነው ወይስ ሌባው ራሱ ቤትሽ ውስጥ ነው ያለው? ምንድን ነው? ሲሲም የለች እዛ። እንግዲህ ሲሲ ላይ እንዳታሳብቢ። እንዴት ሊጠፋ ቻለ? ዘበኛው ሊሆን ይችላል። ስለምተኝ ነው አንቺ። በቃ እዚህ ስትበይ ገባሽ አትሰሚም። ለዛ እኮ ነው እንጂ እኔ አሁን ዝም እንኳን ካለ ብንን እንላለን። አንቺ ግን ስትበይ ስለምትይ ጆሮሽ በደንብ እሱን አይሰማም። የሚሰማው ልቡሽ እዛ ጋር ነው ያለው። ምንድን ነው ሊያየ? እኛ ምን እናርቃው? እንጩ ለማና ቤት ይባል ከሰሽ ማመልከቻ ጽፈሽ ሽሮ የተሰጣ ሽሮና ምንጣፍ ተሰረኮ ብለሽ ምስክር ከተባልሽ አጋዥሽንና እጅ ዘመድሽንና ቱቱን ይዘሽ እጅ ባለቤትሽንም ከስራ አስቀርተሽ ኬኳንም ይዘሽ እጅ ትሪ ይዘሽ እጅ እና እንደ አሳያቸው፣ እንዲያምኑሽ አሳያቸው። ምን እናርግ ታዲያ? ሊያይ ምንድን ነው? ስንት ኪሎ ነው? እንግዛና እንስጣት ዝም እንድትል። አለበዛ ይሄ ሽሮማት ለቀን ሽሮ የተሰረቀ ሽሮ ሌባ አካባቢ ነው እንደ ያለሽ። አሪፍ ቦታ ነው እንደዚህ ነው የምከፍለው ምናምን ትያለሽ። እውነት ለመናገር ዝም ብሎ ኮንዶሚኒየም ውስጥ እንኳን አይሰራረቁም እኮ። ኧረ አጃይብ ነው። እንግዲህ አንቺ ዩቲዩብ የምትገቢበትን ሰዓት የሚያቅሰው ነው እንግዲህ። እሷ እዛ ጋር እያኘከሽ ስታወራ አቴንሽኗ ወደ ምግብ ስለሆነ እሱን ስትበላ እኛ እንዝረፍ ብለው ነው። አንቺ ደግሞ እንዳየሁት ከሆነ ቦምብን ቢተኮስ እያኘክሽ አይሰማሽም። አየሽ፣ ለዚህ ነው ብዙ ጊዜ ስንበላ አፋችንን ከነን ስንላይሽ ሌላ ነገር እንሰማለን። ከኔ አሁን ጀርባዬ ምን እንዳለ ትሰምቻለሽ። ስሚ እግዚአብሔርን ጋይስ ልንገራችሁ። ሚውቱቱ ምን እሰማለሁ? አንቺን ነው እሰማለሁ። ግን ዝም ብለሽ አንቺ እያወራሽ ከሆነ ደግሞ ዝም ብላችሁ ስሙ። ለምን ስሙ? ልንገራችሁ። ምንጣፍ ታጥቦ አይሰማም። አይሽ አይደል? ምንጣፍ ስሙ። ምንጣፍ ታጥቦ ምንድነው እዚህ ኮሪደር ላይ ተሰጥቷል። ከዛስ በኋላ ሙሉ የቢራ ሳጥን ጠርሙስ ይሄ ምንድነው ሳጥን ነው የቢራ ሳጥን አለ አይደል? ሙሉ እሱን እንዳይወድቅ ብዬ እላዩ ላይ አስቀምጫለሁ። አንድ ደርዘን ቢራ እላዩ ላይ ቁጭ አድርገዋለሁ። ሙሉ የቢራ ጠርሙሱ ሳይሰበር ቁጭ ብሏል። ከታች ምንጣፉ የለም። ይሄ የሚሰክር ሰው አይደለም የሚሰረቀው፣ የሚበላ ሰው ምንጣፉ። ያያችሁ፣ አይዞሽ። አሁን ቢራ ጠርሙሱን አንስተሽ፣ ምክንያቱም አንድ ምናምን አይደለም ቢራ ጠርሙስ ሙሉ ሳጥኑ ማለት ነው። ሙሉ ሳጥን ቢራ ካልጠፋ ሌባው እንግዲህ ከውጭ ነው ሌባው እንጂ ቢራውን ሰርቆ ቢራውን ጠርሙሱንም ይሸጣል፣ ቢራውንም ይጠጣል። ይሄ ምንድነው መያዣውንም ይሸጣል። ጠርጥር ከገንፎ ላይ ይገኛል ስንጥር። አይዞሽ ሊያይ፣ በቁምሽ እንዳይሰርቁሽ። እንግዲህ ይሄ አላቅም ምን አይነት ቤት ውስጥ ነው ያለሽው? ድምፁ ኗት እስቲ ድምፁ ኗት። ምንጣፉ የለም። ቢራ ጠርሙስን አንስተሽ፣ ምክንያቱም አንድ ምናምን አይደለም ቢራ ጠርሙስ ሙሉ ሳጥኑ ማለት ነው። ቢራ ጠርሙስን ጥለሻል። እኔ አላነሳሁትም። ማታ ደግሞ ሽሮ አጥቤ ታጥቦ ትናንት ወዲያ ሽሮ ዘጋ ተሰጥቷለሁ እና ከስራ አስቀምጬው ሰው ከሬት አደርጓለሁ።
አወረድኩት። ማታ ከእንቅልፍ የተነሳው ነው አስገባችሁ ሞትና እዚህ ጋር እስካሉ ከላይ አድርገው የለም ስሙ እና አልተገኘም። ማሪ አልተገኘም። ቸርች አለ ከጎኑ ሰፊ አለ። ቱቱ ልትፈልግ ወርዳለች። ይኸውላችሁ ቱቱ ልትፈልግ ባለ እቃዋ እሷ ልትፈልግ የወጣችሁ እና ማን ነው ተጠርጣሪ እዚህ ጋር ልትይ ነው? ያ አንቺ ራስሽ እኔ ማምን እኔ ምንጣፉንስ ማን ሰረቀው? ምንጣፉንም ሽሮኑም አንቺ ሰው ልከሽቡ። ይኸውልሽ ሊሆነን ለመናገር ሰው ይታዘብሽ። ልዕልቷ ነው ያለ። ልዕልቷ እርግጠኛ ሆኜ ነው የምነግርሽ፣ እንኳን ስሙ ስለምታነሳው በየጊዜው በደንብ አድርጋ ስለቀጠቀጣችሁ ትንፋሽ ስላሳጣችሁ ነው፣ የታወቀ ነው። እኔ ጭራሽ ይፈራኛል። እኔ የጀመርኩት ቀን ነው እሱ ሆስፒታል የገባው። ቤታዮ ምን እንደምትለው አላውቅም፣ ግን ትዘፍንበታለች። ስም አወጣች። አሁን ዶ ካልጠፋ ሰው እኔ መጀመሪያ ኳልስ ደግሞ እሱ እንኳን ተጣልቸው በሰላሙ ዘመን እንኳን አይቼው ለሰከንድ ማላቅ ሰው ነው። እናቴ ትሙት ለሰር ከንድ አይቼው አላውቅም። የተወሰኑ ሰዎች አሉ እኔ ማላያቸው ጭራሽ ተጣልቶ አይቼው አላውቅም። አንቺ ኢትዮጵያ ስላለሽ ነው ሽሮ ጠፋብኝ ብለሽ ምንጣፍ ጠፋብኝ ብለሽ እንደገና የተጨመረ ሽሮዬ ሳይደፋ በፊት ነው ያወራው። ምን እንደምታወሩ ያው ነው እንደሚጠፋ ታይቶ ሆነላ። ግን አንቺ ግን ይቅርታ ሽማግሌ የላችበት ማንን የላችበት? እውነቱን ልንገርሽ እኔ አሁን እዚህ ጋር እኔ አላወራም፣ ግን እኔ አለ ያ እመኚኝ ያው እና ሞት እንደውም ሰው ሲረባረብና ሲቀጠቅጠው ተውኩት። የተውኩትም እኔ ሰው አንድ ሰው ሲደርብ ወዲያው ነው ዞር ነው ሲሰድብ። አይ ከሆነ ጊዜ በኋላ ተፋተሽዋል። አሁን እኮ ገባኝ። ይቅርታ ጠይቀሽ እንደተፋታሽው መናጢ ድሮም ሽሮ በዚህ ምላስሽ ገና ድሮ አንቺማ ገና እውነቱን ልንገርሽ ድርሹ ፋብሻል። ታየኝ እኮ ከሱ ጋር አስወጣኋት እንደዚህ ስትል እኔ እንደዚህ ብያ ካለው ጋይስ ይቅርታ ማለት ያለበት የትግራይን ህዝብ ነው። እኔ ግለሰብ ከኔ ጋር ከሆነ እውነቱን ልንገራችሁ ችግር የለብኝ። ህዝብ እስከነካ ድረስ ግን ሁልጊዜም አልፋታውም። ጊዜና ቦታ እየጠበቅኩ ጊዜና ቦታ እየጠበቅኩ ለአማራ አይጠቅም፣ ለትግራይ አይጠቅም፣ ለኦሮሞ አይጠቅም፣ ለማን ይጠቅማልና የበሰበሰ ዝናብ አይፈራም። አሁን በስብሶ እዛ ሁሉም ሲያበሳብሱት ነው እንጂ ቱ ቢ ኦነስት ከኔ ጋር ጭራሽ እንዳታስቡት፣ ጭራሽ እንዳታስቡት። ውሸቷን ስለዋሸች ኦኬ፣ ጭራሽ እንዳታስቡት። ምክንያቱም እኔ ከማን ጋር የምታረቀውን ሰው አውቃለሁ፣ የምጣላውን ሰው አውቃለሁ። እኔ ሲጀመር ካልነኩኛለ እንደውም እኔ እሱ ሲናገር እውነቱን ልንገራችሁ ለረዥም ጊዜ ዝም ብየዋለሁ። ብዙ ሰው እንደውም ፈርተሽ ነው ምናምን ይሉኛል። እናቴ ትሙት ፈርቼው አይደለም። ያው የምወደው ባለቤቴ ነው ብላችሁ ሰምቼው ስለማላቅ በቃ እውነቱ እሱ እንጂ ብሰማው ኖሮ አልኳችሁ ቀን በቀን ስራ አደርገዋለሁ። ግን ሳየው እኔ ቤተሰቡን መምራት የማይችል ሰው አገር ይመራል ብዬ ስለማላስብ ተውኩት። ቤተሰቡን
ልጆቹን ሚስቱን ኑሮን የቀየረ ሰው ሳይ ያ ኦኬ ቢሳደብም ያምርበታል። ልጆቹን እንደ ጋለሞታ እዛ የበተነ ቤቱን ያፈራረሰ በራሱ ማይተማመን ምን ያደርግበት? ለማንኛውም ተውትን። አሁን እሱን እንትላለ ሊያሹ ፐርሰናሊ ብያቸዋለሁ አናድዳታለሁ እንጂ የዚህን ያህል ዘረኝነቷንም አላይባት። ሚዲያ ላይ መጫወት ያለ ነው፣ መነካካት ያለ ነው፣ መተራረብ ያለ ከነካይ ማንንም ሰው ከመንካት ወዷል። በዚህ አጋጣሚ እንጂ ይውድቅ የተፋሁትን መልሼ ምልሰው አደረጋችሁኝ። እኔ እኮ ትግራዊነቴን የምወደው ሌላውን በመናቅ አይደለም። በዚህ አጋጣሚ እንደ ማንም አይነት የሆነ የወረደ አመለካከት የለኝም እንድታውቁ። ይቅርታ ለዛ ህዝብ ይቅርታ ሲጠይቅ ወደዛ መመለሱ አለቅ። ሄዱ አሁን ሌላ አርታማ በጣም ጥሩ ነው ብላ ያለች ልጅ እስቲ አስቡት። ድስት ሙሉ ሽሮ ተሰረኩ አለች። ከዚህ በፊት ሰምታችኋታል። ድስት ሙሉ ሽሮ ተሰረኩ ብላ ስትል አተር የተሰጣ የተጨመቀ። አሁን በቀደም ደግሞ ምናለች? ምንጣፍ ሳጥብ አድሬ እንቅልፍ ሳልተኛ ሌሊቱ ሙሉ ምንጣፍ በሳፋ ላይ አድርጌ መኝታ ቤት ውስጥ ዘፍዝፌ በእግሬ ሳሽ አድሬ ጠዋት አስጥቸው ከላዩ ላይ የቢራ ጠርሙስ አርጌበት ቢራ ጠርሙሱን ሳይወስዱ ምንጣፉን ወሰዱ ብላ ዩቱብ ላይ እያለች እየጮኸች ሰው ሁሉ ጉድ እስኪል ሰውስ ምን ይታዘባል? የሊያ ቤት ሌባ ማን ነው ልትሉ ይችላላችሁ? ንገሩኝ እስቲ። የሊያ ቤት እየገባ ሽሮ የሚሰርቀው ምንጣፍ የሚሰርቀው ማን ይመስላችኋል? ጋይስ ጠርጥር ከገንፎ ላይ ይገኛል ስንጥር። ጠርጥሩ ጋይስ። ቱቱ ናት። እኔ ስሟን ላነሳ አልፈለኩም እንጂ ፎቶዋን ልንለጥፍ እንችላለን። ቱቱ ሚሊያራ እንደው ባርባራ ብትመጣ ጥሩ ነበር እንዴ። ለማያውቅሽ ታጠኝ ነው። ቱቱ የምትባል ጓደኛዋ አለ። ፎቶ እዚህ ጋር ሊለጠፍ ይችላል። 10 ጊዜ እዛ ቤት ብትገባ ብትወጣ እሷ ናት። ብትገባ ብትወጣ ቱቱ ናት። ሌላ ማን አለ እስቲ ንገሩኝ። ባለቤቷ ጠዋት ወጥቶ ማታ ከገባ ኬኳ ተኝታ ህፃን ናት። ምን ታውቃለች? እስቲ የቱቱ አሻራ ይገኝ። እኛ ሁሉ የኢትዮጵያ ህዝብ ማለት ያለበት የቱቱ አሻራ፣ በቃ የቱቱ አሻራ ይገኝ። አይላፈር እኔ መች ጥሏት አልኳችሁ። ፋሲክ ናተኝ መቼ እኔ የቱቱ እንትና ጥሏት እኮ አላልኳችሁም። የቱቱ አሻራ ቱቱ ትጠይቅ። ዋዩ ጀለስ ኦፈር ቢኮዝ ሺ ሊቭ ኢን አዲስ ዛትስ ዋይ። አቃጣሪ ቦታ የለው። አታቃጥሩ። መውደድ መብታችሁ ነው፣ መጥላት መብታችሁ ነው። ጥሉም አላልኩም ውደዱም አለ። አታቃጥሩ። ራሳችሁን እንችላችሁ ነው። እሷ ራሷን ብችላ የምትንቀሳቀስ ሰው ናት። እኔ ራሴ እንቺ የምንቀሳቀስ ሰው። አቃጣሪ ግን መሀል ቦታ ላይ ወዳቂ። ቴንኪዩ ጂጂ። አታቃጥሩ። ራሷ ሚዲያ ላይ ወጣ ሽሮ ተሰረኩ ብላለች። ሽሮ ተሰረኩ ብላለች። ይሄ ሽሮ እስኪገኝ ድረስ እኛም ፓርት
ፓርት 1 ፓርት 2 ፓርት 3 እያል መቀጠላችንን አናውቅም። ሽሮ እኮ ነው ጋይስ። እናንተ ብዙዎቻችሁ ሽሮ ትወዳላችሁ። ምን ሳሩን ወጣ ሽሮ አልወድም ስላለች አይደል እንደ 1 አመት ብሎ ሽሮ አልወድ ሽሮ እያላችሁ ቱቱ ሌባ ነች አላልኩም። ግን እዛ ቤት ውስጥ የምትገባው የወይዘሮ አጸደ ልጅ ቱቱ ናት። እዛ ቤት ውስጥ ብዙ ግብት ውጥት የምትለው እሷ ናት። እንግዲህ ይህንን መጠርጠር ነው። አንዳንድ ጊዜ ከሩቅ ቦታ አይመጣም፣ ከሩቅ ቦታ አይመጣም። ገብቷቸዋል። ስለዚህ መጠርጠር ነው። እኔም ብሆን እዛ ብሆን ኖሮ እኔ ልትሉ ይችላል። እኔ አይደለሁ እዛ ያለሁት። በቃ ዩዘርዬ ጽፋል። እኔ እኮ ላለመናገር ታዲያ ይሄን እናንተም እኮ ሊያሳስባችሁ ይገባል። ይኸውላችሁ እቃችሁን የሚያነሳባችሁ ቱቱ ትምጣ ተጠየቅ። ወይዘሮ አጸደ ልጅ ቱቱ ሽሮን ማን እንደወሰደ ገብቷችኋል? ሽሮ እንደ ድራግ ከቤት ውስጥ ከጠፋ ጋይስ ምን ትላላችሁ? ስጋ ቢባል ሽሮ እኮ ነው ያለ። ታዲያ ዘበኛ ካለ እንደ ልብ የማይገባበት ግቢ ከሆነ ይሄ ሽሮ ሲወጣ ዘበኛው በር ላይ እንዴት አልጠየቀ? ማን ነው ታዲያ? አንጠረጥርም ቱቱን ጋይስ፣ አንጠረጥራትም ቱቱን። መቼም እሷን ያውቋታል ስትገባ ስትወጣ። ንገሩኝ እስኪ። አሁን በቀደም ምናለች ደግሞ እዚሁ ቲክቶክ ላይ ሰምታችሁ ከሆነ ዝናብ በጣም እየዘነበ ነው፣ ወይኔ ዝናብ በጣም እየዘነበ ነው፣ መኪናዬ ውጭ ነው። ሰምታችኋት ይሆናል አለች። የሚገርማችሁ ዝናብ እኮ አይደለም ድንጋይ እየተወረወረ ነው ጣራዋ ላይ እንጂ እንደዚህ አይነት ቆርቆሮ የሚያናጋ ዝናብ ሰምተን አናውቅም። ኃይለኛ አሸዋ እየተበተነ ዝናብ ነው አለች። ምልክት ነው አለች የለችም ለማጣራት ነው። እኔ እንደውም ሳስበው ሽሮን ልትሰረቅ የቻለችበት ምክንያት ሊያን አይታችኋት ከሆነ አሁን እኔ ዝም ስል ስሙ፣ ምን ታዳምጣላችሁ? ስሙ፣ ምን ታዳምጣላችሁ? ዝም ስል ምን ታዳምጣላችሁ? ዝም ስል ምንም ታዳምጣ። ከኋላ ያለ ሰዓት ምናምን ጢል ሲል ይደመጣል አይደል? ያፊፍ ይደመጣል። እዩ አሁንስ ምን ታዳምጣላችሁ? ቆይ ላሰማችሁና ምን እንደምታዳምጡ ንገሩኝ። በደንብ ስሙ። ቆይ ስሙ። አሁን ምንድን ነው የምታዳምጡ? ምንድን ነው የምታዳምጡት? አያችሁ፣ ምንድን ነው የምታዳምጡት? የእኔን አስተኛኘት ያ እኔ ሳኝ ካረጅ ግን የከፈትኩት ኤልያሾ አሁን ሊያም እንደገባኝ ከሆነ ስታኝክ ድምፁ ሌባ ከቤቷ ገብቶ ሽሮንም ምንጣፉንም ሲሰርቅ አልሰማችሁ? አሁን እኔ ሊያን ከፍቻታለሁ፣ በዚህ ጋር ከፍቻት እኔ እያኘኩ ነው። የሚሰማው ግን ማኘኬ ነው። አስተኛኘ እንኳን ብትቀነስ ሌባ ሲገባ ሲወጣ፣ በዚህ አይነት እኮ ስንት ነገር የምትዘረፈው እንደዚህ ነው። ራሷ ስተኛ አልነቀ ብላለች። ሀና የሰምተሽ ስተኛ አልነቃም አልሰማም ብላለች። ደኩበት ምላስት
ሁላችንም ቀን በቀን ስለ ሽሮ ማውራት ጀንበርዬ ቴንኪ ሁላችሁበት ስለ ሽሮ ወሬ አውሩ። ሽሮ 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 ስትሉ ራሱ ሌባው ደንግጦ ይመጣል። አቦታውኛ ተፋቱኝ በቃ ነው የሰረኩበት ምክንያት ይሄ ነው ብሎ ይመጣል። ጻፉ። ቲክቶክ ያልከፈታችሁ ቲክቶክ ክፈቱ። በዚህ ጉዳይ ስሩ። ስለ ሽሮ አውሩ። አታዩም እንዴ ሳህኗ ላይ ውስጥ 3 ድንች እና ጭኖችን የምታክል ሽሮ ውስጥ ቀይ ሽሮ፣ ነጭ ሽሮ አልሸሹም ዞር አሉ። ስለዚህ በዚህ ነገር ብታወሩ እንደ አዲስ ቀስቅሱት። ያ ቅናታም አይባልም። ቅናታ ምናምን አይባልም። በአረብኛ የምትጽፊ ልጅ ቅናታ ምናምን አይባልም። መናጥ ሽሮ የሚያስቀና ምግብ ሆኖ ነው እንጂ ሰናበት ነገር አለ። የተምታታበት የታኩር ምቀኛ አየን እኮ ምቀኞችንማ አየን እኮ። አይ ምቀኛ ተቃጠች። በጣም ተቃጠልኩ፣ ተናደድኩ በጣም ግብግብ ብዬ ተናደድኩት። ሽሮ በመጥፋቱ ሽሮ እንደ ወርቅ የሚያዩ ብዙ ሰዎች ስላሉ ተቃጠልሽ